ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ከእስልምና ውጭ ያላችሁ እህት ወንድሞቼ ሰላም ናችሁ ወይ? ዛሬ አንድ መልእክት ላስተላልፍላችሁ ነው። ለሁላችንም አስፈላጊ የሆነው መልእክት ነው እና አዳምጣችሁ ለእናንተ እንኳን አስፈላጊ ባይሆን ሼር በማድረግ ኮሜንት፣ ላይክ በማድረግ ቪዲዮ እንዲወጣ በማድረግ ለሰዎች እንዲዳረስ አድርጉ። አንዳንዴ እኛ ያየነው ነገር ለኛ አስፈላጊ ባይሆን እንኳን ለሌላ ሰው በማስተላለፍ ያን መልእክት አዳምጦ ያን ሰው ያን ነገር ለሌላ ሰው ያስተላልፋልና እንደዛ እያለ ብዙ ሰው እንዲማሩበት ያደርጋልና የምሰራላችሁ መልእክት አዲስ አረብ ሀገር በሚመጡ እህቶቼ ማለት ነው። በጣም በብዛት በአሁኑ ሰዓት ስደት እንደውም እየጨመረ ይመስላል። መምጣታቸው ሀይር ነው፣ ችግር የለውም። ያው የከፋም ነገር የደላም ነገር ቢኖርም ግን ብዙ ጥንቃቄ ሳያደርጉ ከሀገራቸው ማስተካከል የሚችሉት ነገር ያን ነገር ሳያስተካክሉ እየወጡ በጣም አደጋና ችግር ውስጥ እየገቡብን ነው። ያም ምንድን ነው? ብዙ ጊዜ አረቦች አንድ ሰው ከሀገር ቤት ሲያስመጡ ልክ እኛ ከቤታችን ወጥተን ቢሮ ሄደን እንትን እንደምንል ፓስፖርት እንደምንሰጥ ወረቀት እንደምንጨርስ ሁሉ እነሱም ከቤታቸው ወጥተው ቢሮ ሄደው የሆነ ሰው ፈርመው ሂሳባቸው ጨርሰው ነው የሚያመጡት። ያ ማለት የዚያ ቢሮዎቹ የነዚህ ሰው መኖሪያ ቤት አያውቁትም ማለት ነው። ከተማው ብቻ ነው የት እንዳለ ያውቃሉ እንጂ የሚኖርበት የቱ ጋር እንደሆነ አድራሻ ልክ የኛ ቢሮዎች አድራሻችን እንደማያውቁት ምናድርበት የቤተሰባችን ቤት አዲስ አበባ ከሆነ አዲስ አበባ መሆናችን ነው የሚያውቁት። ሪል በቃ ቤት የቱ ጋር እንደሆነ አያውቁም። እነዚህን ጋር እንደዛ ነው። ስለዚህ ምንድነው መሆን ያለበት? እናንተ ያን ቤት እነዛ ቢሮዎቹ ቤቱን ስለማያውቁት ያ ቤት ስትመጡ ብዙ አደጋ ሊገጥማችሁ ይችላል። ለዛ አደጋ የሚጠቅማችሁ አንድና አንድ ነገር ስልክ ነው። ፓስፖርት ለፍተን እናወጣለን፣ ሲወሲ እንሟራለን፣ የደለላ እንከፍላለን፣ ሁላ ነገር ሰርተን ስንወጣ እዚህ ግን የደላ ነገር እንደሚገጥመን ነገር ገናም እንደሚገጥመን ሳናቅ ስልክ ሳንይዝ እንወጣለን። አንዳንድ ሰው ከቴሌ ተጀመረ ይባላል፣ ግን በብዛት በአቋራጭ ነው ሰው የሚመጣው። ከዛ ከመንግስት ፕሮሰስ ሰዓት ይፈጅብኛል በማለት ማለት ነው። እና ስልክ መያዛችሁ ለምን እንደሚጠቅማችሁ ወቁ። ስልክ ብቻ መያዝ ሳይሆን አጎራጎር አውቃችሁ ሎኬሽን እንዴት እንደሚላክ አውቃችሁ ብትመጡ የተሻለ ነው። ለምን ብትሉ እዚህ ከመጣችሁ ወዳ ያ ቤት ውስጥ ከባድ ችግር ቢኖር ቢሮ ውሰዱኝ ብትሏቸው ፈቃደኛ ላይሆኑ ይችላሉ። ችግራቸው ያውቃሉ እናንተ ላይ የሚደርሰው ነገር። በዛ ሰዓት እናንተ ቢሮ ብታወሩም ፋይዳ ላይኖረው ይችላል። ምክንያቱ ቤቱ አያውቁትም። ግን ስልክ ይዛችሁ ከመጣችሁ ምን አለ መሰላችሁ፣ ከባድ ነገር ቢፈጠር ቲሸርታችሁ ላይ የዚህ ሀገር ቁጥር አለ፣ የኢትዮጵያ ቁጥር አለ። የኢትዮጵያዎች የታወቀ ነው፣ ያን ያክል ፋይዳ አያመጡም። ምን ታረጋላችሁ? ዋትስአፕ ላይ ሴቭ አድርጋችሁ ትገቡና ሎኬሽን ትልኩና እኔ በእናንተ ቢሮ ነው የመጣሁ ያለሁት በእንደዚህ አይነት ችግር ነው፣ እባካችሁ ድረሱልኝ ስትሏቸው ችግራችሁ ሞባይል የሆነ ነገር እዛ ላይ ሪከርድ ላይ ታስቀምጡና እነሱ ደግሞ የሚተረጉሙላቸው ሰው አለ እዛ አበሻ ይኖራልና ይህ ምንድነው እያለች እያሉ የዛ ሰው ያስተላልፋሉ። ያ ሰው ደግሞ ያለችበት ሁኔታ አዳምጦ ይነግራቸዋል እና መጥተው እናንተ ከዛ ቤት በር ድረስ መጥተው ማውጣት ይችላሉ ማለት ነው። አሁን ሰሞኑን ምን እንደተፈጠረ የሆነች ልጅ እዚህ መጣች ማለት ነው። እዚህ መጣ እስከ 3 ወር ስልክ አልያዛችም። አይደለም ስልክ ይዛ ልትመጣ አጎራጎር ሳትችል ነው የመጣችው። እና ምን ተፈጠረ? 3 ወር ድረስ ሴትየዋ ስልክ አላስያዛቻትም። በጣም መጥፎ ቤት ነው የመጣችው። ምግብ ቢርባት አንስታ ብስኩት ነገር ቀመሰች ማለት ጉድ ነው። በቃ ስቃይ ነው የምታየው። ትመታታለች ጭምር ማለት ነው። ምግብ ስትፈልግ ደግሞ ሲበሉ ሳህን ይዛ ፊት ለፊታቸው ሄዳ እንደ ለማኝ ለምናቸው ነው ምግብ የሚሰጧት ማለት ነው። ትንሽ ምግብ ይሰጧታል ማለት ነው። እና እንደዚህ ስቃይ እያሳለፈች 3 ወርን አለፈችው። ከ3 ወር በኋላ ስልክ አመጣችላት። ያመጣችላት ስልክ ኤርገንዶ ነው። በቃ ኦንላይ ከማንም እንዳትገናኝ ኤርገንዶ ስልክና ሲም አመጣችላትና በየወሩ እቺ ልጅ ምን ታረጋለች? ቤተሰቧ በሱ እየደወለች ደሞዟን ትጨርሳለች። አመጃጀን ምናምን ሳታቅበት ነው አትመጅንላት። ካርዱን አምጥታ ትሰጣታለች፣ ትሞላላታለች፣ ትደውላለች፣ ያልቃል። ታውቃላችሁ እዚህ ሀገር ትንሽ እንኳን የሚያጽናናን ከክፋታችን ከድብርታችን ስልክ ነው። አንዴ ቤት ሰው እያገኘን አንዴ ጓደኛ እያገኘን
ያን በነዛ ነው አፋችን የሚከፈተ ከአረቦች እያወራን እየተጫወትን አንቆይ ከስራችን ውጪ እና እቺ ልጅ እንደዛ ሆነች። ለምንድን ነው ስልክ ያልያዘችው? ቤተሰቦቿን ራሱ ስልክ መያዟ ትበላሻለች። ስልክ ይዛ ከሄድሽ ትበላሻለች። ሲቀጥል እዛም መግዛት ይቻላል ብለው ነው ባዶ ያሸኟት። ይዛን ብትመጣ አጎራጎርም አልለመደችም ነበር። አጎራጎር ሰው ራሱ ይፈላሰፋል፣ ችግር የለውም። በተለይ ደግሞ ኢትዮጵያ ያላችሁ እህት ወንድሞች ማለት ነው ታናሻችሁ ስትልኩ እናንተ ስልክ ይዛችሁ ምን ብላችሁ የማታውቀው ባዳ ሀገር ስትልኩ እንዴት ስልክ ሳታስይዟት ትልካላችሁ? እዚህ እኮ ኢትዮጵያ አይደለም። የሆነ ሰው ጀንጅናችሁ ወጣችሁ እኮ አትገናኙትም። እዚህ እኮ ሀገራችን አይደለም። ፀሐይዋ ራሱ እኮ ትናፍቀናለች። እዚህ እኮ ድምጻችን የምትሰሙት የምትችሉት በስልክ ነው። እንዴት ስልክን ታግዱላላችሁ? ራሳችሁ ስልክ እየተጠቀማችሁ እንደፈለጋችሁ እየኖራችሁ ስትልኩ አለ ስልክ ትልካላችሁ። ኧረ ሼም ነው። በምን ሰው እናውራ? እና እህት ወንድሞቻችሁ ከሀገር ሲወጡ ስልክ ልክ እንደ ፓስፖርት ልክ ሀገር እንደ መውጣት ጉዳይ እንደሆነ ሁሉ ስልክ እንደ ይዙን ጉዳይ አድርገው። አሁን ያቺ ልጅ ምን ሆነች? ከ3 ወር ኋላ ከ5 ወር ኋላ ነው እኔ ደወልኩኝና በዛ ስልኳ ደወልኩኝና አረቧን ላናግራት አልኳትና አረቧ ስልክ ስጫት፣ ስልክ ግዢላት ምናምን። እኔ ማንንም ማናገር አልፈልግም፣ ደሞዝሽ ከሆነ ልካለሁ። ደሞዟ ራሱ ባትልክላትም ታውቃላችሁ አይደል? ከዛ ለምንድን ነው ማትልክላት? ምንም ነገር ቢፈጠር በደሞዝሽ ነው ማሳፍርሽ፣ በቃ ሁሉ ነገር በደሞዝሽ ልታረግ ይፈልጋለሁ እያለቻት፣ ከዛ እኔ ቢሮዎቹ አወራኋቸው ማለት ነው። በቃ የ3 ወር ደሞዝ ለስልክ አይበቃም አለች። በእጇ ስልክ ደሞዝ እያለ ማለት ነው። ለ3 ወር ደሞዝ ስልክ አይበቃም። ትልቁ ስልክ ቢገዛልሽ ራሱ አንድ ነገር አውርደሽ መክፈት አትችይም፣ እኔ እቆጣጠረዋለሁ አለቻት። አስቡት የክፋቷ ምንጭ ብዛት። ለምን እንደምትበድላት ስለምታቅ ቢሮዎቹን ኦንላይን ታገኛቸዋለች የሚል በቃ እንትን አላት ማለት ነው። ለምን ቀጥታ ሲደወል በጣም የሚጠይቅ ነገር አለ ቢሮዋቸው ምን ወላይ ግን እንደ ልብ ይገኛሉ። ቀጥታ በቃ በአረብኛ በጣም ብዙ ልክ ቴሌ ተደውሎ የሆነ ነገር ሲፈለግ ይሄን ምቱ እንደሚል ማለት ነው። ያን ደግሞ እኛ እንረዳው። ከዛ እቺ ሴትየዋ እኔ ምን አረኩኝ? ቢሮዎቹን አወራኋቸው። በቃ ዋትስአፕ ገብቼ ቢሮ አወራኋቸው። ቢሮዎቹ ደግሞ ደወሉላት፣ ቁጥሯን ሰጠዋቸው። የሴትየዋ ማለት ነው። የልጅቷን ሙሉ ስም ቁጥሯን ሰጠዋቸው። ደወሉላትና ደሞዟን በስነ ስርዓት ላኪ ስልክ ምናምን ማልዋት። ከዛ ምን አረገች? ለምን ለሌላ ሰው ተናገርሽ? ቢሮ ለምን ደረሳቸው ብላ ስልኳ ማንም ሲደውል እንዳይሰራ አደረገችው። ራሷ የፈለገችበት ቦታ እንድደውል ብቻ አደረገችው። ያቺ ይርገንዷን ማለት ነው። የ3 ወር ደሞዝ ደግሞ ነበር። ስልክ ግዢልኝ በሱ ብር ስትላት የ3 ወር ደሞዝ ስልክ አያስይዝም፣ አይበቃም። ስልክ ብገዛልሽ ራሱ በጭራሽ ምንም ነገር አትከፍቺበትም። ከከፈችበት በጣም ብዙ ብር ነው እንትን የሚለው። ሲቀጥል አልፈቅድም፣ እኔ እቆጣጠረዋለሁ ስልክሽ ብገዛ እንኳን ብላ እሺ ለማንኛውም እገዛልሻለሁ ብላት ብሩን አጠቃላይ ላከችው ማለት ነው ሳትገዛል። ከዛ በጣም እየበደለቻት መጣች አሁንም ማለት ነው። ያው ሰው ደውሎ አያገኛት የሚለው ሰብ ይዛለች። ከዛ ካርድ ነበረው በስልኳ እኔ ጋር ደወለች። እንዲህ ያለችኝ። ከዛ በቃ እንትን ስራ እንዳሰሪ በቃ ቢሮ ሰጂኝ ብለሻት ቀጥ በይ አልኳት። ከዛ ምን አረገች? ስራ አልሰራም በቃ ቢሮ ሰጂኝ ስትላት አይ አሳፍርሻለሁ እንጂ ቢሮ አልወስድሽም፣ በጭራሽ እዚህ ሀገርማ አትቀየሪም፣ አሰሪያትም አለቻት። ከዛ ይሄን ነገረችኝ። እኔ ደግሞ ቢሮ እንዲህ ያረገቻት ነውና እባካችሁ ምናምን ብዬ ያልኳቸው ቢሮ አምጫት ይበሏት ምን ይበሏት አላውቅም። አሩጣ ከቤት አውጥታ የብድ ማዕከል ታማሚ ናት ብላ ፓስፖርቷን እንዳይሰራ አድርጋ እብዶች የሚሰበስቡበት ያስገባቻት ማለት ነው። ታውቃላችሁ እንደዚህ እና የእብዶች ታማሚዎች የሀገር ስደተኞች ማለት ነው። ታማሚ እብዶች ምናምን በሆነ በተለያየ ነገር ታማሚ የሚሆነው አለ አይደል? እንደዛ አይነት ቦታ አስገብታ ፓስፖርቷን ቀይ ያስመታችባት ማለት ነው። እና ምንድነው ይሄ ነገር የሚፈጠረው ስልክ ካለ መያዝ አንጻር ነው። ስልክ እንደሌላም ነገር ጉዳይ አድርጎ ጥረት ተደርጎ ተገዝቶ ተለምዶ አለመምጣት የተነሳ ነው። በዛ ሰዓት ዋትስአፕ ላይ እኔ ያወራኋቸው አይደል? እኔ ያለሁት ሌላ ቦታ ነው፣ ቤቷ ሎኬሽን የለኝም። እሷ ግን ዋትስአፕ ላይ ገብታ ሎኬሽን ብትልክላቸው እጅግ ለዛ ሳታደርሳት ይደርሱላት ነበረ በእርግጠኝነት። ለምን ሴትዮዋ ሲደውሉላትም እያነሳችላቸው አይደለም፣ የኢትዮጵያ ቢሮ ራሱ ሲደውሉላት እና ግን አድራሻቸው መኖሪያ ቦታቸው በር መጥተው ይወስዳሉ ማለት ነው። እና
ጓደኞቼ፣ እህቶቼ ይሄን ነገር ለሁሉም ሰው ሼር አድርጉት። ለብዙ ሰው የሚያስተምር ነገር ነው፣ የሚጠቅም ነገር ነው። በአሁኑ ሰዓት ኢትዮጵያዊ ሁሉ እየተሰደደ ነው ማለት ትችላላችሁ። ከወትሮ እየባሰ ነው እና ይሄን ነገር ጥንቃቄ እንዲያደርጉ ደግሞ የእኛ ጥረት አስፈላጊ ነው። እህታችሁ ወደዚህ ስትመጣ በቻላችሁ አቅም ስልክ ገዝታችሁ አስተካክላችሁ ለመስጠት ሞክሩ። ትልቅ ነገር ነው። ቢያንስ እያንዳንዱ ነገር ማስረዳት ያችል ሲም ነበራት እኔ እንደምንም ዳታ ትሙላ አረጌ ያ ነገር ይሆን ነበረ ያን ደረጃ ሳትደርስ ማለት ነው። እና ይሄ ነገር ላይ ከሰት የኛ አስተዋጽኦ በጣም አስፈላጊ ነው። ስደት ላይ ይሄ ነገር አለ ስልክ አስፈላጊ ነው የሚለው ነገር ካዳረስን ልክ ለሌላ ነገር እንደሚጥረው ሁሉ ስልኩም ለመያዝ ይጣራል ማለት ነው። እና ባካችሁ ይህን ነገር ሼር በማድረግ አስተላለፉት። እና ደግሞ የስደት መውጣት ማለት ጎረቤት መሄድ አይደለም። የሀገር ሰው በደንብ ጥንቃቄና ልምድ ተፈልጎ መውጣት አሪፍ ነው። አንድ ሰው ከስደት ሲወጣ ይህን ነገር እንደዚህ እንዲዘጋጅበት ጥንቃቄ እንዲያረግ የበኩላችን አስተዋጽኦ ማድረግ አሪፍ ነው። እኔ ማስተላለፍላችሁ ይሄ ነው። የቀረው እናንተ የቻላችሁ ታክል ሼር እያረጋችሁት ይህን ጉዳይ ለሁሉ ሰው እንዲደርስ አድርጋችሁ እህቶቻችን ቢያንስ አረብ ሀገር ሲመጡ የሚያስፈልጋቸው ነገር ጥንቃቄ አድርገው ስልክ ቁጥር ሴቭ አድርገው ዋትስአፕ ለምደው ሎኬሽን ለምደው ቢሮአቸውን አውቀው በደንብ እንዲንቀሳቀሱ ይረዳቸዋል።